ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬ ደግሞ ሌላ ቪዲዮ ይዤላችሁ መጥቻለሁኝ። ዛሬ የምንሰራው የፓስታ አሰራር ነው። ፓስታን በአትክልቶችና በተጠበሰ ዶሮ እንዴት አድርገን እንደምንሰራ እናያለን። እስከ መጨረሻው አብራችሁን ቆዩ። መጥበሻዬ ላይ እንግዲህ ትንሽ ዘይት፣ ሽንኩርትና ነጭ ሽንኩርት አድርጌ ትንሽ ጠበስ ካረኩት በኋላ ማሪኔት የተደረገ ዶሮ አለኝ። ዶሮ አይነት የተጠቀምኩት የብረስት ምንለው አለ አይደል? እሱን የተጠቀምኩት እሱን ማሪኔት አድርጌ ካስቀመጥኩት ላይ ነው ትንሽ ለዚህ የተጠቀምኩት ማለት ነው። ይህንን አብሬ ትንሽ ጠበስ አረገዋለሁ። ከዛ እንግዲህ በቅደም ተከተል አሁን ካሮት የቆራረጥኩትን ካሮት ጨምሬያለሁ። ከዛ ፎሶሊያ ጨምሬያለሁኝ። እንደምታዩት ፎሶሊያ ትንሽ አነስ ያለ በጣም ቀጭን የሆነ ትንሽ ከለመድ ነው የፎሶሊያ አይነት ለየት ያለ የፎሶሊያ አይነት ነው የጨመርኩት። ቆንጆ ነው፣ ቴስቱም ደስ ይላል። እንግዲህ እንደዚህ እያደረግኩኝ የምጨምራቸውን ነገሮች ተራ በተራ እጨምራለሁ ማለት ነው። አሁን ደግሞ ብሮኮሊ ጨምሬያለሁኝ። ትንሽ በመሃል ቁንዶ በርበሬ እና የተፈጨ ኦኒየን ወይም ደግሞ የተፈጨ ሽንኩርት ጨምሬያለሁ። ትንሽ ለቴስቱ ቆንጆ ነው፣ እሱን ጨምሬያለሁ ማለት ነው። ከብሮኮሊው በኋላ ደግሞ ጥቅል ጎመን ከታተፍኩትን ጥቅል ጎመን ጨምሬያለሁኝ። ትንሽ ያው ድርቅ ያለ እንዳይሆንብኝ ሶያ ሶስ ጨምሬበታለሁ።
መጨረሻ ላይ እንግዲህ እንደምታዩት ስፒነች ጨምሬያለሁኝ። ስፒነች ያን ያህል ብዙም ወዲያው ሙትት የሚል ስለሆነ መጨረሻ ላይ እሱን ጨምሬዋለሁ። ከጨመርኩት ውስጥ ያልተናገርኩት ያው ትንሽ ጨው አድርጌያለሁኝ። ከዛ ደግሞ ኦይስተር ሶስ ነበረኝ እሱን ጨምሬያለሁ። ትንሽ ቴስቱ እንዲጣፍጥ ያደርገዋል። ብዙም ሳላበዛ ትንሽ ጨምሬበታለሁ። አሁን እንግዲህ ፓስታ የተቀቀለ ነበረ ደርሶልኛል። ትንሽ ከዚህ ከሶሱ ላይ የተወሰነ ቀንስ አድርጌ እንዳይበዛብኝ የምፈልገውን ፓስታውን እዚሁ ቀላቅለዋለሁ ማለት ነው። ትንሽ እሳት አስመተዋለሁ። ከዛ ይወጣል ማለት ነው። ውድ ቤተሰቦች እንግዲህ እንደምታዩት ምግባችን ደርሷል። እንደዚህ የሚያምር ቆንጆ ጣዕሙን በጣም የሚጣፍጥ ፓስታ በአትክልት ሰርተናል። ሎሚ ያደረኩበት፣ ሎሚ ለሚፈልግ ሰው እኔ ስለምወድ ነው። ትንሽ ጨመቅ ስናደርገው ከከተት ነው ቅመሞች ጋር ከሶያ ሶሱና ከኦይስተር ሶሱ ጋር ደስ የሚል ጣዕም አለው። የምትፈልጉ ከሆነ ጨመቅ አድርጋችሁ መመገብ ትችላላችሁ። እንግዲህ ይህን የመሰለ የሚያምር ጣዕሙን ቆንጆ የሆነ ፓስታ በአትክልት ሰርተናል ማለት ነው። እንግዲህ ቪዲዮን ከወደዳችሁት እናንተን በቤታችሁ ሞክሩት። ቪዲዮን ከወደዳችሁት እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ ድጋፋችሁን ስጡኝ። በሌላ ቪዲዮ ተመልሼ እስከምመጣ ሁላችንም በያለንበት ሰላም እንሁን። መልካም ጊዜ